በትናንትናው ዕለት ራሽያ ላይ የተፈጸመው ጥቃት እንግዲህ በዓለማችን የጦርነት ታሪክ ውስጥ የመጀመሪያ ሆኖ ተመዝግቧል። እጅግ በጣም ለየት ያለ ጥቃት ነበረ። ይህም ጥቃት እንግዲህ በድሮኖች እንደተከሰተ ሰምታችኋል፣ አይታችኋል። እነዚህም ከኋላ የምትመለከቷቸው ድሮኖች ናቸው ጥቃት የፈጸሙት። እነዚህም ድሮኖች እንግዲህ ብዛታቸው ወደ 170 ይጠጋሉ። አንዳንዶች እንደሚናገሩት እንግዲህ እነዚህ ድሮኖች ማለትም የጥቃት ድሮኖች የተሰሩት እዛው ራሽያን ውስጥ ነው፣ በዩክሬን ሲክሬት ሰርቪስ ይባላል። ነገር ግን ብዙዎች እየተናገሩት እንዳለው ከሆነ ከዩክሬን ተሰርተው ስማግል ተደርገው በዚህ መልኩ ተደብቀው ከጣሪያ ላይ ተደብቀው ማለት ነው ወደ ራሽያ እንዲገቡና ስትራቴጂክ በሆኑ ማለትም በ5 ኤርፖርቶች አካባቢ ፓርክ እንዲደረጉና እንዲቆሙ ሆኗል። ታዲያ እነዚህ ድሮኖች ወደ ተጠበቀላቸው ቦታ ሄደው ፓርክ ከተደረጉ በኋላ እንደምትመለከቱት ከላይ ጣሪያቸው ላይ ተሸሽጎ የነበረው ፓርት ማለትም የሸፈናቸው ሪሞትሊ እንዲነሳ ይደረግና ድሮኖቹ ከመኪናው ላይ በዚህ መልኩ እንግዲህ አንድ ባንድ እያሉ እየተነሱ ሄደው ኤርፖርቶቹን አጥቅተዋል። የዩክሬን መንግስትም እንደተናገረው ከሆነ ይህንን ፕላን ሲያደርጉት ወይም ይህንን ነገር ለመፈጸም የፈጀባቸው ጊዜ 1 ዓመት ከ6 ወር ከ9 ቀን ነው። በዚህ መልኩ ማለት ነው። ከላይ የምትመለከቷቸው ይህ እውነተኛ ፎቶ ነው። 5 ኤርፖርቶች ናቸው ማለት ነው። 1 2 3 4 እዚህ ጋርና 5 ማለት ነው። እናም በእነዚህ ሚሊታሪ ኤርፖርቶች ላይ የተቀመጡ ስትራቴጂክ ቦምበር ፕሌኖችን ነበር ያጠቁት ማለት ነው። ስትራቴጂክ የሆኑ ቦምበሮች ናቸው። እነዚህም ስትራቴጂክ ቦምበሮች እንግዲህ ክሩዝ ሚሳይል እና ኒውክሌርን የመሸከም አቅም የነበራቸውን ነው። ወደ 41 የሚጠጉ እነዚህ ትላልቅ ፕሌኖችን በትናንሽ ድሮኖች ያጠቁትና እንዲወድሙ ያደረጉት ማለት ነው። ታዲያ ከዚህ በፊትም እንደነገርኳችሁ እነዚህ ትናንሽ ድሮኖች ሪሞትሊ ኮንትሮል የሚደረጉና ለካሜራ እንጠቀምባቸው የነበሩ ድሮኖች አሁን ግን ከ3 ዓመት ወዲህ ማለትም በራሻና በዩክሬን ጦርነት ጀምሮ ማለት ነው በጥቅም ላይ ማለትም ለጦርነት እየዋሉ ይገኛሉ፣ ቦምብ በመታጠቅ ማለት ነው። አሁን ራሻ ላይ ጥቃት የፈጸሙትን ድሮኖች እጅግ በጣም ለየት የሚያደርጋቸው አንድ ነገር አለ። እነዚህን ድሮኖች ኮንትሮል የሚያደርጓቸውና የሚያዟቸው እርግጥ ነው ዩክሬን ነው የሚገኙት። ነገር ግን እነዚህን ድሮኖች ለየት የሚያደርጋቸው እነዚህ ድሮኖች ራሳቸው አፕግሬድ ተደርገው እያንዳንዱ ድሮኖች ሚሽን የተሰጣቸው ሲሆን በኤአይ እንዲሰሩ ነው የተደረጉት። ማለትም ራሳቸውን በራሳቸውን የሚያዙት ማለት ነው። ስለዚህ እያንዳንዱ እየተነሱ የተሰጣቸውን ሚሽን ኤክስኪዩት ያደርጋሉ ይፈጽማሉ ማለት ነው። እናም ቪዲዮውን ቴሌግራም ላይ ፖስት አደርግላችኋለሁ። እያንዳንዱ ድሮኖች ማለት አንዱ ሲመታ አንደኛው ከዚህ ራሱ ችሎ ይነሳል ማለት ነው። እየታዘዙ ሳይሆን በኤአይ ነው ጋቨርን የሚደረጉት። ያኛው ሳይሳካለት ሲቀር አንደኛው ደግሞ የሱን ቦታ ይተካል ማለት ነው። እያለ ነገሮች ሚሽናቸውን ያሳካሉ ማለት። ይህ ከዚህ በፊት ተደርጎ አይታወቅም። ይህ የዓለማችንን ጦርነት የቀየረ ነገር ነው ማለት ነው። እና በተጨማሪ እንግዲህ እንደዚህ አይነት ስራ የራሻን ሴኩሪቲ ብሪጅ አድርጎ ማለት ኤርፖርቱ ድረስ አስጠግቶ ይህን ያህል ጥቃት መፈጸም ማለት እጅግ በጣም ከባድ ነገር ነው። እናም እናንተ አስቡት አሁን ወደ ራሻ የሚገቡ ማንኛውም ካርጎዎች፣ ራሻ ውስጥ ያሉ ማንኛውም ካርጎዎች እንዴት ተደርገው እንደሚፈተሹና ሴኩሪቲውን እንዴት ሃይ እንደሚያደርጉ አስቡ ማለት ነው። በትናንትናው ዕለት ራሻ ላይ የተፈጸመው የድሮን ጥቃት ብቻ አይደለም። በተጨማሪም በዩክሬን እና በራሻ ቦርደር መሃል ላይ የሚገኝ ብሪጆች ማለትም 2 ድልድዮች ላይ ጥቃት ተፈጽሟል። በዚህም ጥቃት እስካሁን ድረስ 7 ሰዎች ህይወታቸውን ሲያጡ 67 ሰዎች ተጎድተው ሆስፒታል ገብተዋል። ይህም ጥቃት የተፈጸመው ሆነ ተብሎ በቦምብ ሲሆን በብሪጆች ላይ ወይም በድልድዮች ላይ ነው። እነዚህም ድልድዮች እንግዲህ ባቡር ድልድዮችና ትላልቅ ካርጎ የሚያስተላልፉ ብሪጆች ናቸው ዳሜጅ የሆኑት። በዚህም ምክንያት እንግዲህ እነዚህ ድልድዮች ከአሁን በኋላ በአገልግሎት ላይ አይውሉም ማለት ነው። ኮምፕሊትሊ ነው ዳሜጅ ያደረጉት። ይህንንም ክስተት እንግዲህ የራሻ መንግስት እንደተናገረው ከትናንትናው ከተፈጸመው ከድሮን ጥቃቱ ጋር አንድ ላይ ያያይዞታል። ተጨማሪ የቴሮሪስት አታክ ነው እያለ የተናገረ ይገኛል የራሻ መንግስት ማለት ነው። እነዚህንም ድሮኖች በሽሽግ ቤት መስለው ደብቀው ይዘው የመጡ ካርጎ መኪኖች እንግዲህ በዚህ መልኩ ሲደረስባቸው እየፈነዱ ተመልክተናል ማለት ነው። ታዲያ የዚህ ሁሉ መጨረሻ የሚሆነው ራሻ እንዴት ነው ለዚህ ሪስፖንድ የምታደርገው፣ እንዴት ነው መልስ የምትሰጠው የሚለው ጥያቄ ነው። ብዙዎች እየተናገሩት እንዳለው ከሆነ በአሁኑ ወቅት ራሻ መልስ የምትሰጠው በኒውክሌር ነው ተብሎ የተነገረ ይገኛል። ለዚህም ምክንያት አለው። እናም በአሁኑ ወቅት እየተነገረው እንዳለው ከሆነ ራሻ የአየር ኃይሏን ተጠቅማ በኒውክሌር ዌፐን ራሷን መከላከልም ሆነ ማጥቃት የምትችልበትን ኬፓቢሊቲ ማለትም በዚህ ጥቃት ብቻ ወደ 37% የሚሆኑ በአየር ላይ በኒውክሌር ዌፐን ተጠቅማ ማጥቃት የምትችልባቸው ፕሌኖች ወድመዋል። ስለዚህ ራሻ ከሌላ አገር ራሱ የኒውክሌር ጥቃት ቢደርስባት ራሷን በአየር በኒውክሌር የመከላከል አቅሟን በ37% የመከላከል አቅሟን የሚቀንስ ስለሆነ በኒውክሌር የማጥቃት መብት አላት ተብሎ የተነገረ ይገኛል። ይህ ጥቃት በሀገሯ የኒውክሌር የመከላከል አቅሟ ላይ ወይም ህልውናዋ ላይ ስለሆነ የማጥቃት መብት አላት። ይህ ደግሞ ተደንግጓል፣ ተጽፏል ተብሎ የተነገረ ይገኛል። እናም በአሁኑ ወቅት ነገሮቹ ከቁጥጥር ውጭ የሆኑ ይመስላል። በነገው ዕለት ማለትም በቱርክ ሁለቱ ሀገራት ንግግር አላቸው። እሱን ነገር እንግዲህ ተከታታይ የማቀርብላችሁ ይሆናል። አዲስ ነገር ካለ ለእናንተ አቀርብላችኋለሁ። ፎሎ እና ላይክ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ። ብሩክ ነኝ።